እየገባችሁ ያላችሁ ኦርቶዶክሳውያን እህቶች ወንድሞች ሁላችሁንም እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል ሁላችሁንም እንኳን አደረሳችሁ። እሺ እንግዲህ ቅድም እንዳነሳ ነው አንተ አሁን ሁሉንም ምስባክ በአእምሮ ታውቃቸዋለህ? ኧረ አይደለም ሲጀመር ይወርድ ተደላ እንኳን የኋላዬን እየረሳሁ የፊቴን ለሚያዘርጋው ፓስተር ረስቷል። እሱ ረስቷል። መጽሐፍ ተገልጦ ነው ሁሉም እያወጣ ምስባኩን የሚለው። በየቀኑ ይለያያል ምስባኮች። ሲጀመር ይኸውልህ የሆነ መቼም አይታወቅም ብለው ጎልጉለው የሆነ ነገር ሲጀመር አይመለከተኝም አያገባኝም ስለዛ አልልም። እሺ ዲያቆን አልነበርክም። በቃ ትንጫጫው ተረጋጋ። አልነበርክም። አይ በቃ ጥያቄ ጠየቀ መልስልህ። በቃ አለ ተረጋጋ። ምናልባት ቀለል ባለ መልኩ ይሄንን ምስባክ ምናልባት ማለት ባትችል እኔ ለምሳሌ አውጥቼ ማሳየት የምትችለው ስልጣነ ክህነትን ስቀበል የተሰጠኝ ማስረጃ አለኝ እና ተድላ ስልጣነ ክህነትን ስትቀበል የተቀበልክበትን ማስረጃ አውጥተህ ብታሳየን ዲያቆን ከነበርክ ማለት ነው። አለኝ እሱን አለኝ። እሺ አስቲ አንድ ጊዜ አውጣው፣ ካሜራ ክፈትና አውጣው አንድ ጊዜ አሳየው። ኦኬ በአጋጣሚ እንግድነት ሄጃለሁ። አቤል ላይ አሁን ይችላል። አመት ባል ነው ዘመድ ጥያቄ አለ። እኔ መቼ ነው ቤት አለ ቤት አለ። በቃ እሺ ጊዜ ስለሚገባ ቤት አስገባኝና ላሳይ ነኝ ዲያቆን። እሺ እሱ ይቅር። እሺ አሁን ደግሞ እስቲ ውዳሴ አይ ዲያቆን ከነበርክ መቼም መንገድ ላይ ዲያቆን አልሆንክም አይደል? ተምረህ ነው ካልሆነ ነበርኩ ማለት የለም። ስለዚህ የአርብ ውዳሴ ማርያም እስቲ በልልኝ። ውዳሴ ማርያም የማርያም ውዳሴ ነው። እኔ ውዳሴ ማርያምን ላላወድስ ነው ኢየሱስን ላወድስ ነው ጌታን የተቀበልኩት። አሃ መጀመሪያ ዲያቆን ነበርኩ አልክ እኮ። ነበርኩኝ ማለት እኮ አሁን አወድሳለሁ እኮ። አትመነው፣ አትመንበት እንትን አትበልበት። ስማኝ ከኦርቶዶክስ አንድ አረፍተ ነገር በልልኝ